በሐሰት መረጃዎች እየተታለሉ ከፍተኛ ገንዘብ በመክፈል ወደ ተባበሩት አረብ ኤምሬቶች የመምጣታቸው ነገር ከጊዜ ወደ ጊዜ እየተበራከተ ነው። ወጣቶቹ በህገወጥ የሰዎች አዘዋዋሪዎች የሐሰት ቃላት ተታለው ብዙ መስዋዕትነትን ከፍለው ከመጡ በኋላ የሚጠብቃቸው ግን ከተነገራቸው ፍጹም ተቃራኒ ነው። ምናልባትም የተነገራቸው ተዘጋጅቶ የሚጠብቃቸው ጥሩ ስራ፣ ማረፊያ ቦታና የመኖሪያ ፍቃድ እንዳለ ቢሆንም ነገሩ የተገላቢጦሽ ይሆንና ከአቅም በላይ የሆኑ የሸክም ስራዎች፣ እረፍት አልባ የኮንስትራክሽን ስራዎች፣ በበረሃ የግመሎችና የፍየሎች እረኝነትና የመሳሰሉት ከወጣቶቹ አቅምና ከሀገሪቷ ንዳዳማ የአየር ጸባይ ጋር ለመቋቋም የሚቸግር ስራ ላይ ያሰማሯቸዋል። ከፊሎቹን ደግሞ እኚህ ህገወጥ የሰዎች አዘዋዋሪዎች ስለሚገጥማቸው ችግርና ስላወዳደቃቸው ግድ ሳይሰጣቸው አምጥተው ብቻ አውላላ ሜዳ ላይ ይተዋቸዋል። ከላይ በጠቀስናቸው ስራዎች ላይ ከሚሰማሩት ወጣት ወንዶች መሃልም አብዛኛዎቹ ለላባቸው የሚመጥን ክፍያ አይከፈላቸውም። ሌላው ቀርቶ ያው የላባቸውን የማይመልስ ደሞዛቸው እንኳን ጊዜ ጠብቆ በአግባቡ አይከፈላቸውም። ስራውም ከአቅማቸው በላይ የሆነና ላላስፈላጊ ችግር